እየንተ አበዊኪ ተወልዱ ለኪ ደቂቅ በሚል ርዕስ ነው የምንማማረው። በመዝሙር 44 ቁጥር 16 ላይ አበው ነቢያት ጸሐፍት ከተናገሩላት አንዱ አበው ተብሎ ወይም አቡሃ ለዳዊት እየተባለ የሚነገርላት አንዱ ቅዱስ ዳዊት ነው። ቅዱስ ዳዊት ስለ እመቤታችን የተቀኘላትንና የዘመረላትን ያክል ማንም አልተቀኘላትም። ስለዚህ እየንተ አበዊኪ ተወልዱ ለኪ ደቂቅ ወትሰይምዮሙ መላእክተ በኩሉ ምድር እያለ ነው የተቀኘላት። እየንተ አበዊኪ አባቶችሽ ነው የሚላት እመቤታችን ቅድስት ድንግል ማርያም። አባቶች የሚባሉት ርዕሰ አበው ርዕሳነ አበው አባቶች የተባሉት አብርሃም አበብዙሃን የተባለው አብርሃም፣ ይስሐቅ፣ ያዕቆብ በሕገ ልቡና የነበሩ ርዕሳነ አበው አባቶቻችን አባቶች ተብለው የሚጠሩ እነሱ ናቸው። ስለዚህ እመቤታችን ምን ይላታል? እየንተ አበዊኪ በአባቶችሽ ፋንታ ይልና ከስር ደግሞ ነቢያትን፣ ሐዋርያትን፣ ሊቃውንትን፣ ጳጳሳትን፣ ካህናትን ይዘረዝራል ማለት ነው። ስለዚህ ስለ ድንግል ማርያም የተነገረ ኃይለ ቃል ነው ይሄ። እየንተ አበዊኪ ተወልዱ ለኪ ደቂቅ ወትሰይምዮሙ መላእክተ ለኩሉ ምድር በዓለም ዳርቻ አለቆች አድርገሽ፣ ገዢዎች አድርገሽ፣ መናብርት አድርገሽ፣ ኃይላት አድርገሽ፣ ጳጳሳት አድርገሽ ትሾሚያቸዋለሽ። እነሱም ስምሽን ለትውልድ ሁሉ ይናገራሉ እያለ በምሳሌ በምስጢር በቅኔ የተቀኘላት ቅዱስ ዳዊት ነው። በሕገ ልቦና ያሉ ሦስቱ ርዕሳነ አበው ይባላሉ። አብርሃም፣ ይስሐቅ፣ ያዕቆብ። በኋላ ደግሞ በሕገ ኦሪት አቡሃ እያለ አባቷ እያለ የሚጠራው በብዙ የዘመረላት በብዙ የተቀኘላት እመቤታችን ድንግል ማርያም ነው። በአባቶችሽ ፋንታ ልጆች ተወለዱልሽ ሲል በምድር ላይ ሁሉ ገዢዎች አድርገሽ ትሾሚያቸዋለሽ። አንዱን ቀኝ ጌታ፣ አንዱን ግራ ጌታ፣ አንዱን መሪ፣ አንዱን ደግሞ ፊት አውራሪ፣ አንዱን ጳጳስ፣ አንዱን ኤጲስቆጶስ እያደረግሽ ትሾሚያቸዋለሽ በማለት መተርጉማነ ወንጌል በዚህ ደግሞ ሰይመውታል። ስምሽን ለትውልድ ሁሉ ያስተላልፋሉ። እመቤታችን ወላዲተ አምላክ ድንግል ማርያም ይህንን ቃል ትውልድ ሁሉ ብፅዕት ይሉኛል በማለት ወደ ቅድስት ኤልሳቤጥ ወደ አክስቷ ቤት ወደ አሳደጋትና ወደ ተንከባከባት ወደ ካህኑ ወደ ዘካርያስ ቤት ወደ ደጋማውና ውርጭና ቁር ቅዝቃዜ ወደሚበዛበት ቅድስት ኤልሳቤጥ ከተበሰረች ይህንን ምስራት ከሰማች ወይም ደግሞ ከጸነሰች 6 ወር ከሆናት በኋላ ወደዛ ስትሄድ የሰላምታዋን ድምፅ በሰማች ጊዜ ቅድስት ኤልሳቤጥ ጽንሱ በማኅፀን የዘለለ የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት ይቻላል ብላ ስትናገር ወላዲተ አምላክ ድንግል ማርያም ምስክርነት በ3 ይጸናልና ብፅዕናዋን ያን ጊዜ ተናግራለች። ትውልድ ሁሉ ብፅዕት ይሉኛል እያለ
የምንዘምርላት ሰአሊ ለነ ቅድስት እያለ ትውልድ ሁሉ አሁን የሚቀኝላት ቅድስት ሆይ ለምኝልን እያልን ሁላችንም የምንለምናት የምንማጸናት ትውልድ ሁሉ ስምሽን ያሳስባሉ ተብሎ ስለተነገረና ስለተዘመረላት ነው። በአብርሃም ዘመን ርዕሰ አበው እመቤታችን ወላዲተ አምላክ ድንግል ማርያም በብዙ ምሳሌ ትመሰል ነበረ። በአብርሃም ድንኳን ትመሰል ነበር ወላዲተ አምላክ። አይመቱ ለአብርሃም እያሉ ያመሰግኗታል። የአብርሃም ድንኳን አንቺ ነሽ ማለት ነው። አብርሃም እንግዳ የሚያስተናግድባት፣ ያለ እንግዳ የማያድርባት፣ የሚያበላባት፣ የሚያጠጣባት፣ በጠቅላላው መልካም ሥራ ሁሉ የሚሰራባት ያቺ ድንኳን እመቤታችን ነች። በአብርሃም ዘመን በድንኳን ትመሰላለች። እነሆ ቅድም በትርጓሜው ላይ ሰምተነው ከሆነ የብርሃን መልአክ መስሎ አዳምንና ሔዋንን እነሆ ከገነት ካወጣቸው በኋላ እግዚአብሔር ሕግን ስላልጠበቁ ምጽላዮን ለአንስት ምጽላዮን ለተባይት ይባላል። በቤተክርስቲያን ሥርዓት የሴቶች የመጸለያ ስፍራ፣ የወንዶች የመጸለያ ስፍራ ማለት ነው። በደብረ ቅዱስ ከተቀመጡ በኋላ ደብረ ቅዱስ ማለት በገነት ትይዩ ያለች ቦታ ነች። ይቺ የጸሎት ስፍራ ነች። ከገነት ከወጡ በኋላ አዳምና ሔዋን በዛ በመጸለያው ስፍራ በጸሎቱ ቦታ በደብረ ቅዱስ ፊት ለፊት ተቀምጠዋል። አዳምንና ሔዋንን ፊት ለፊት ያስቀመጠበትን ምክንያት ገነትን ያክል ቦታ እግዚአብሔርን ያክል ጌታ በኃጢአታችን ወጣን እያሉ እንዲጸጸቱ ሰው በኃጢአቱ ተጸጽቶ በኃጢአቱ አልቅሶና አዝኖ ንስሐ ገብቶ ወደ ቀደመ ስፍራው እንዲመለስ ሁሉ ያ ሥራ፣ ያ ተግባር፣ ያ እምነት አሁንም ይፈጸማል ማለት ነው። እግዚአብሔር በሰው ልጅ አእምሮ ውስጥ መጸጸትን ባያስቀምጥ ኖሮ የሰው ልጅ እንስሳትን ይመስል ነበረ። የእግዚአብሔር ቤት አይታየውም። ወደ እግዚአብሔር ቤት ለመምጣትም አይናፍቅም ነበር። መጸጸትን እግዚአብሔር በልቡናችን በሕሊናችን ውስጥ ስላስቀመጠ ስለበደልነው በደል፣ ስለሰራነው ሥራ፣ ስለፈጸምነው ኃጢአት እንድንጸጸት አድርጎ እግዚአብሔር የፈጠረን ከእንስሳት ከአራዊት ከመሳሰሉት ግዑዛን ከሆኑ ፍጥረታት ሁሉ እንድንለይ ያድርጎናልና እግዚአብሔር የተመሰገነ ይሁን። ስለዚህ በዛ በትይዩ ቦታ ሆነው ይጸልዩ ነበር። የብርሃን መልአክ መስሎ የሚመጣው ሰይጣን ደግሞ በእምነት የሚጸኑትን በሃይማኖት የሚቆዩትን እግዚአብሔርን ለፈጠራቸው የሚያውቁትን ሰዎች እነሱን ለመፈታተን በጠቅላላው ጸሎት እንዳንጸልይ፣ እንዳንቀድስ፣ እንዳናስቀድስ፣ እንዳንቀርብ፣ እንዳንቆርብ ብዙ መሰናክሎችን ሰይጣን እንዳንድን ስለሚፈልግ ያጠምድብናል ማለት ነው። ስለዚህ በደብረ ቅዱስ ነው ሲጸልዩ እያለ የብርሃን መልአክ መሰለና ሰይጣን መጥቶ እግዚአብሔርን ይቅርታ አድርጎላቸዋል። ወደ ቀደመ ስፍራችሁ ሊመልሳችሁ ነው፣ እኔ የብርሃን መልአክ ነኝ እያለ መልአክ ሳይሆን በሐሰት እንደገና ሊያጠፋቸው መጣ። ስለዚህ አዳም እነሆ ቃል ኪዳን አጥፍቼ ከገነት ወጥቻለሁ፣ አሁን በኋላ ተመልሼ አልሄድም ሲል ወደ ሔዋን ሄደና እንደገና አሳሳታት፣ ሰበካት ይላል። ቀድሞ አትብላ የተባለውን በላ። አሁን ደግሞ እግዚአብሔር ምሕረት ይቅርታ አድርጎለት ተመለስ ሲለው እምቢ ይላልን እያለ ሔዋንን አስከትሎ ከፊት ለፊት እየመራ ወደ ገነት በር ሊደርሱ ሲሉ አዳምም ሔዋንን እየተከተለ ሄዶ ነበርና ፊቱን አዙሮ እነሆ ቃል አውጥቶ አናገራቸው ይላል ሰይጣን። ምን ብሎ ነው ያናገራቸው? አወቃችሁኝን ብሎ ነው ይሄንን ቃል የተናገራቸው። እና ሔዋን ቀድመህ የእግዚአብሔር መልአክ ነኝ ወይስ ቅዱስ ገብርኤል ነኝ አላልከንምን? ስለዚህ አሁን አወቃችሁኝ እንዴት ትላለህ ሲል የለም እኔ ቀድሞ ያወጣኋችሁ ጥንተ ጠላታችሁ ሰይጣን ነኝ ብሎ
ፊቱን አጠቆረባቸው። ያን ጊዜ ድንጋይም አንስቶ ላያቸው ላይ ጫነባቸው። እኛ ዛሬ በዝማሬያችንም በጽሑፋችንም ደብተራ ድንኳን እያለን የምንጠራት እግዚአብሔር ደግሞ ጠብቆቱ አልተለየውም ነበርና ለአዳም ሰይጣን የወረወረው ድንጋይ አዳምና ሔዋን ላይ ድንኳን ሆነላቸው ይላል። እግዚአብሔር የተመሰገነ ይሁን። ሰይጣን በሚጸኑት፣ በሚጸልዩት፣ በሚያስቀድሱት፣ በሚቀድሱት በጠቅላላው በሚያምኑት ሰዎች ላይ ዛሬም ቢሆን ጦር ለመወርወር፣ ጦር ለማንሳት፣ ድንጋይ ለመወርወር አያርፍም። ነገር ግን እግዚአብሔርን ያመነ በእመቤታችን በቃል ኪዳኗ የተማመነ እንኳን ከተፈከረ ፉከራ ከተወረወረ ጦር እግዚአብሔር ያድናልና ያንን ድንጋይ እግዚአብሔር ድንኳን አደረገላቸው። ይሄ በትርጓሜዋ ላይ ተጽፎ ሁልጊዜ ምዕመናኑ እንዲያምኑበትና እንዲጸኑበት በፈተና እንዳይወድቁ ሁልጊዜ ይነገራል ማለት ነው። ይህ ከእመቤታችን ጋር ስለሚመስል ነው። ደብተራ ማለት ድንኳን ማለት ነው። ዛሬ የተሳሳቱ ሰዎች ራሳቸው ተሳስተው ሰዎችን ያመኑትን ሁሉ ለማሳሳት እንደሚጠሩት አይደለም። ደብተራ ማለት ሌላ ስያሜ ይሰጡታል የዓለም ሰዎች። መተት የሚሰራ ጥንቆላ የሚያደርግ በጠቅላላው የሰይጣንን ሥራ የሚሰራ በሚለው ነው የሚስሉት። ነገር ግን ደብተራ ማለት ድንኳን ማለት ነው። ወተደብተረት ላይለ እርሱ ለአዳም ይላታል ያችን ድንጋይ ወይም ድንኳን በአዳም ራስ ላይ በአዳምና በሔዋን አናት ላይ ድንኳን ሆነችላቸው። እነሱ ግን 3 መዓልትና 3 ሌሊት በዛች ድንኳን ውስጥ አደሩ ይላል። ብዙ ጊዜ ቆይታለች እቺ ድንኳን። ሌሊት ከቆሩ ቀን ከሐሩሩ ይጠለልባት ነበረ አዳም። ለምን ይባል አንቺ ነሽ ተስፋው ለአዳም እያልን የምንዘምርለት ከዚህ የተነሳ ነው። አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት፣ ከገነት በተሰደደ ጊዜ ተስፋው አንቺ ነሽ ብሎ ቅዱስ ያሬድ እንደዘመረለት እነሆ 5500 ዘመንን ተስፋ የሆነችው ወላዲተ አምላክ ድንግል ማርያም እንደ 5 ቀን ተኩል በእሷ ተስፋ አድርጎ ያን ረጅም ዘመን ይቆጥረው ነበረ። 500ውን እንደ ተኩል 5000ውን ደግሞ እንደ 5 ቀን አድርጎ ለምን ቢባል የመዳኛ ምክንያቱ አድርጎ ተስፋ አድርጎ የሰጠው እግዚአብሔር በድንኳኗ አማካኝነት እመቤታችን ድንግል ማርያም ነውና። ስለዚህ ድነተ ምክንያት የምንላት እመቤታችን ድንግል ማርያም ለመዳናችን የጥፋት ውሃ ለመግደሩ ርግባችን፣ ምሳሌያችን፣ ምክንያታችን አንቺ ነሽ። 3 መዓልት 3 ሌሊት በዛ ድንኳን ከቆዩ በኋላ አዳም ዝቅ ብሎ ሲመለከት እነሆ ከጎኑ ደም ይፈሰው ነበረ። ስለዚህ ዝብድይ የሚባል ድንጋይ ነበርና ደሙ ተንጠባጥቦ እዛ ዝብድይ የሚባለው ድንጋይ ላይ ፈሶ ነበረ። እሱም በፈሰሰው ደሙ መስዋዕት ለማድረግ አሰበ ይላል። የእግዚአብሔርን መልአክ ተገለጸና በአንተ ደም ወደ ቀደመ ልጅነትህ ልትመለስ አትችልም። ጎንህ እንደፈሰሰ ወይም ጎንህ እንደተወጋ ከጎንህ ደም እንደወጣ ጎኑን የሚወጋ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል የገባልህ በእርሱ ትድናለህ እንጂ በአንተ ደም ልትድን አትችልም ብሎ የእግዚአብሔር መልአክ ከልክሎታል። ነገር ግን አብርል አዝርል የሚባሉ አዕዋፋት አዳም ከገነት ከወጣ በኋላ ምን ይበላል ሲል እግዚአብሔር አስቦለት በእነዚህ አዕዋፋት ምክንያት እግዚአብሔር ምግቡን ሰበሰበለት፣ በዋሻም ሞሉለት ይላል። ለምን? ፍጥረታትን ስም እያወጣ በየስማቸው አዳም ይጠራቸው ነበርና። እነዛ አዕዋፋት አብርል አዝርል የሚባሉ አዕዋፋት ከገነት ያለውን የሚበላውን፣ የሚጠጣውን፣ የሚመገበውን ሁሉ ያመጡለት ነበር። ከገነት ውጪ አዳም ምግብ አልነበረው ነበር።
እግዚአብሔር መሰረታዊ ነገሮችን ለሰዎች ሲሰጥ አንደኛ ልብስ ነው፣ ሁለተኛ መጠለያ ነው፣ ሶስተኛ ምግብ ነው። ለአዳምም እነዚህን መሰረታዊ ነገሮች በገነት ውስጥ አድርጎለታል። በሰውነቱ ላይ ያለ የማይበርደው የማያፍርበት እንደ ጥፍር እጃችን ላይ እግራችን ላይ እንዳሉት ጥፍሮች አለ መላ ሰውነቱ እንደዛ አድርጎ የጸጋ ልብስ አድርጎ ሰጥቶት ነበርና ይሄንን ልብሱ አደረገለት። በገነት ውስጥ ደግሞ የሚበላውን የሚጠጣውን ነገር ሁሉ ይሄንን ብላ፣ ይሄን ጠጣ፣ ንዳ፣ ግዛ ብሎ ስልጣን ሰጥቶት ነበር። ነገር ግን አልጠግባይ እንዲባል ሌላ ነገር አማረው። መጠለያው ቤቱንም አድርጎ እግዚአብሔር የሰጠው ገነትን ነው። አዳምም ከገነት ከወጣ በኋላ ሲጸጸት ያነሳው ይሄንን ነበረ። በሔዋን አመካኘ። ገነትን ያክል ቦታ፣ እግዚአብሔርን ያክል ጌታ በአንቺ የተነሳ ነው የወጣሁት ብሎ በሔዋን አመካኘ። ለአመክንዮ ምክንያት ለኃጢአት ምስለ ሰብ ግብርታ መጻኢ። አንድን ኃጢአት ቢያመካኙት መልሶ ትልቅ ኃጢአት ይሆናልና፣ ስለዚህ በሔዋን ላይ ተጽዕኖ አደረገ አዳም። እግዚአብሔር ግን እንደዚህ ብሎታል፣ በሴት ከገነት እንደወጣ ተመልሰ ወደ ገነት የምትገባው በሴት ነውና ሔዋንን ወዳለህበት አንተ ወዳለህበት መልሳት ብሎ እግዚአብሔር ይህንን ቃል ተናግሮታል። ምን ሲል ነው? ከድንኳኗ ባሻገር ድንኳኗን የመዳኛ ምክንያት አድርጎ ሰጥቶታል። በሴት እንደወጣ ተመልሰ ደግሞ በሴት ትገባለህ ሲል ምን ማለት ነው? በሔዋን ከገነት እንደወጣ ተመልሰ ደግሞ ወደ ገነት የምትመጣው በድንግል ማርያም ሲለው ነው ይላል። እግዚአብሔር የተመሰገነ ይሁን እና ይሄ 5500 ዘመን በሔዋን የተነሳ ሁሉ ምድር ሁሉ ተረግሟል። በአዳም የተነሳ ምድር ተረግማለች። እሾህና አሜከላ ምድር ታብቅል በወዝ በላብ ጥረህ ግረህ ብላ ተብሏል። ሔዋንም እንዲሁ ጸበለስን ስላደማሻት ስትደሚ ትኖሪያለሽ፣ ይሄም መርገም ይሆንብሻል ተብላ ተረግማለች። ምድርም ተረግማለች። እሾህና አሜከላ ካበቀለች እንቅፋት ይምታ ከተባለ አዳምም ሔዋንም ምድርም ተረግባለች። ያሳሳታቸው እባብ እሱ ደግሞ እርግማኑ የተለየ ነው። እንደምን አረፈዳችሁ። እባብ ምን ተብሎ ነበር የተረገመው? ይለያል አይደል? የእባብ እርግማን አፈር ብላ ተብሎ ነው የተረገመው። ይሄ ትልቅ ስድብ ከእግዚአብሔር የተሰጠው ነው። አፈር ብላ ሰኮና ሰኮናውን አንተም ትነክሳለህ፣ እሱም ራስን ይቀጠቅጣል ተብሎ መርዙ በአናቱ ላይ እንዳለ ተነግሯል። እባብን አንገቱን ካልመቱት ወይም አናቱን ካልቀጠቀጡት ነፍሱ ከስጋው አትለይም። ሌላውን አካሉት ቢቆርጡት ቢቀጠቅጡት አፈር ልሶ ይነሳልና ለእባብ መድኃኒቱ አፈር ነው። ስለዚህ እነሱ አራቱ ምድርም፣ አዳምም፣ ሔዋንም እባብም የተረገሙ ነበሩ። ድንግል ማርያም በድንግልና ጸንሳ በድንግልና የምትወልደው ልጇ መድኃኔ ዓለም ኢየሱስ ክርስቶስ ዓለምን ሊቀድስ በጠባብ ደረት በአጭር ቁመት ተወስኖ ወደዚህ ዓለም ሲመጣ እነዚህን እርግማኖች ሁሉ እነሆ ያስወግዳቸዋል። ምድርም ትቀደሳለች። ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ ትባላለች። ጌታ መድኃኔ ዓለም ኢየሱስ ክርስቶስ ደሙን ባፈሰሰ ጊዜ ከሾህ ከምድር በበቀለው የዘንባባ እሾህ የሾህ አክሊል ባቀዳጁት ጊዜ ደሙ በምድር ላይ በጎረፈ ጊዜ ምድርም እንደገና ተቀድሳለችና በእንተ ሔዋን ተሐጽኦ ኆኅተ ገነት ወበይንተ ማርያም ድንግል ተርኅወ ለነ ዳግመ ብሎ ቅዱስ ኤፍሬም እንደተቀኘላት በሔዋን የተዘጋው ገነት እነሆ በድንግል ማርያም ተከፈተ፣ መርገም ጠፋ ይባል። እግዚአብሔር የተመሰገነ። እስኪ አመስግኑት፣ አመስግኑት። ምን ጠፋ? መርገም ጠፋ። በሴቶች ወራዊ ልማድ የነበረው 5500 ዘመን ምን ተብሎ ይጠራ ነበር? መርገም ይባል ነበር። አሁን ግን መርገም የለም። በእንተ ሔዋን ተሐጽኦ ገነት፣ በሔዋን የተዘጋው ገነት በድንግል ማርያም ተከፈተ ተብሏል። አሁን አንዲት እህት ወራዊ ልማድ ስታይ የሚታያት ምንድን ነው? ተስፋ ነው እንጂ መርገም አለ። ተስፋ ይታያታል፣ ፍሬ ይታያታል። ለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይችን ዓለም መጥቶ
ሲቀድሳት መርገሙ ሁሉ ተነሳ። መርገሙ ሁሉ ተነሳ። በዚህ የተነሳ ነው ህየንተ አበዊኪ ተወልዱ ለኪ ደቂቅ፣ በአባቶችሽ ፋንታ ልጆች ተተኩልሽ። በአብርሃም ፋንታ ይስሐቅ፣ በይስሐቅ ፋንታ ደግሞ ያዕቆብ፣ በያዕቆብ ፋንታ ደግሞ ዳዊት ተተካለሽ። አብርሃም በድንኳን እንደመሰለሽ፣ ይስሐቅ ደግሞ እነሆ ሊሰዋ ሲል አብርሃም ልጁ ሊሰዋው ሲል እግዚአብሔር በዕፀ ሳቤቅ በተያዘ ሐረጉ እመቤታችን ነች። ዕፀ ሳቤቋ እመቤታችን ነች። በሐረጉ ጫፍ የታሰረው በግ የልጇ የኢየሱስ ክርስቶስ ምሳሌ ነው። እመቤታችን በዚህ መልኩ እየሳሉ እየመሰሉ እኛ እንድንማር አድርገውናል ማለት ነው። በያዕቆብ ደግሞ በመሰላል መስሏታል። ያዕቆብ ከወንድሙ ከኤሳው ተጣልቶ ሲሰደድ እነሆ በምድረ በዳ ተኝቶ ድንጋይ ተንተርሶ ከምድር እስከ ሰማይ የተዘረጋ የወርቅ መሰላል አየ ይላል። የወርቅ መሰላል የተባለች እመቤታችን ድንግል ማርያም ናት። የወርቅ መሰላል ላይ ደግሞ መላእክት ይወጣሉ ይወርዳሉ ይሏታል። ከመላእክት ሁሉ የምትበልጭ ከጳጳሳት ከሊቃነ ጳጳሳት የምትበልጭ አንቲ ታቢ እምሊቃነ ጳጳሳት ወፈድፋደ ትከብሪ እምነቢያት የተባለችው እመቤታችን ድንግል ማርያም ስለሆነች የወርቅ መሰላል መላእክት ይወጡባት ይወርዱባት ነበረ። በላይ ደግሞ በጉበኗ ላይ ንጉሥ ተቀምጧል የተባለ ማህፀኗን ዓለም ከተማ አድርጎ 9 ወር ከ5 ቀን የነገሰባት ልጇ ወዳጇ ኢየሱስ ክርስቶስ በላይ በዙፋኑ በጉበኑ ተቀምጦ ነበር። የወርቅ መሰላል መስለው እነሆ በያዕቆብም በኩል ይህንን ያመጣሉ። ዳዊትማ ተሰፍሮና ተቆጥሮ የማይዘለቅ ብዙ ምሳሌ መስሎላታል። ለዚህ ነው ህየንተ አበዊኪ ተወልዱ ለኪ ደቂቅ ወትሰይምዮሙ መላእክተ፣ የሚሾመውማ ልጅሽ አይደለምን? መሐር ወልዴ ወተዘከር ኪዳኔ ብላ ትጠይቀዋለች። አንዱን ቀኝ ጌታ አንዱን ግራ ጌታ አድርግልኝ ትለዋለች። ቀኝ ጌታ ግራ ጌታ ማለት ሊቃውንቱ በቀኝ በግራ ሆነው የሚያመሰግኑት ናቸው። ስቡሕ ወውዱስ ብለው የሚያመሰግኑ ጌታችን ኢየሱስ ክርስቶስን በግራና በቀኝ ሆነው የሚያመሰግኑት ሊቃውንቱ ቀኝ ጌታ ግራ ጌታ እየተባሉ ይጠራሉ። አንዱን መሪ አንዱን ፊት አውራሪ አድርግልኝ ብላ ትጠይቀዋለች። የጠየቁትን የማይነሳ የነገሩትን የማይረሳ ነውና ልጇ ኢየሱስ ክርስቶስ የጠየቀችውን ለእናቱ ያደርግላታል። ኤጲስቆጶስ ቆሞስ ሆነው ያመሰግኗታል። ካህናት ዲያቆናት ሆነው ያመሰግኗታል። አባቶች የተባሉት አንድም ነቢያት ናቸው። በነቢያት ፋንታ አበይት ነቢያት የሚባሉት እነ ኢሳይያስ የዘመሩላት ድንግል በድንግልና ጸንሳ በድንግልና ተወልዳለች፣ ስሙንም አማኑኤል ትለዋለች። አማኑኤል ማለት እግዚአብሔር ምስሌነ፣ እግዚአብሔር ከእኛ ጋር ሆነ ማለት ነው። በብሉይ ኪዳን የነበሩ ሰዎች ተስፋ እንዳይቆርጡ እግዚአብሔር ወደፊት ይወርዳል፣ ይወለዳል፣ መርገማችን ያስወግዳል፣ ወደ እኛ ይመጣል፣ ነፃ ያወጣናል፣ መርገመ ሥጋ መርገመ ነፍስ እንዳይነካን እንዳያይ እንዳያገኝ ያደርገናል ብለው በነቢያት ዘመን የነበሩ ሰዎች ተስፋ ያደርጉታል። ደቂቀ ነቢያት አበይት ነቢያት የሚባሉ እንዳሉ ሁሉ ልጆች የተባሉት ደግሞ ሐዋርያት ናቸው። ምዕመናን እንደምን ቆያችሁ? ልጆች የተባሉት እነማን ናቸው? ሐዋርያት ናቸው። እነሆ ጌታ መድኃኔ ዓለም ኢየሱስ ክርስቶስ በቀራንዮ ሲሰቀል የእሱ መወጋት፣ መቁሰል፣ መድማት ሳይገደው እነኋት እናትህ ብሎ እመቤታችን ድንግል ማርያም ለማን ሰጠ? ለዮሐንስ ሰጥቷል። በዮሐንስ አማካኝነት ሁላችንም ተቀበለናታል። ከመስቀሉ ስር ያገኘናት ወላዲታ አምላክ መርገመ ሥጋ መርገመ ነፍስ የተወገደባት ድንግል ማርያም፣ ድነተ ሥጋ ድነተ ነፍስ ያገኘንባት ወላዲታ አምላክ ድንግል ማርያም እነሆ አማላጅነቷን የሚያምኑ የተማመኑ በስሙ የተጠመቁ ሀብተ ወልድና ስመ ክርስትና ያገኙ ሁሉ የድንግል ማርያም ልጆች እየተባሉ ይጠራሉ። እግዚአብሔር የተመሰገነ። ዛሬ ስሟን
ሰአሊ ለነ ቅድስት ሳይላት የሚውል የሚያደራል የለም እኮ ምእመና። እግዚአብሔር ያደላቸው እግዚአብሔር የመረጣቸው በቀኝ በግራ ሆነው ዛሬም ወላዲት አምላክ እመቤታችን ድንግል ማርያም በአባቶች ፋንታ በነ ይስሐቅ፣ በነ ያዕቆብ፣ በነ አብርሃም፣ በነ ዳዊት ፈንታ የተተኩ የሐዲስ ኪዳን ልጆች በስሙ ያመኑ የተጠመቁ ሀብተ ወልድና ስመ ክርስትና ያገኙ በእመቤታችን አማላጅነት የሚተማመኑ አሁንም ምን ይሏታል? ሌሊቱን በሰዓታት ሲያመሰግኗት ያድራሉ። ልጆች የተባሉት እነዚህ ናቸው። ዲበ መሰረተ ነቢያት ወሐዋርያት የተባሉት እነዚህ ናቸው። ያመሰግኗታል። ወላዲተ አምላክ ድንግል ማርያም በአባቶችሽ ፋንታ ልጆች ተተኩልሽ እያሉ ያመሰግኗታል። እና ለሐዋርያት ይህንን ተስፋ ሁሉ ሰጥቷቸዋል ኢየሱስ ክርስቶስ። በማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ ጌታ መድኃኔ ዓለም ኢየሱስ ክርስቶስ እውነት እውነት እላችኋለሁ እናንተስ የምትከተሉኝ በዳግም ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12ቱ ዙፋን ትቀመጣላችሁ በማለት ይህንን ተስፋ የሰጣቸው የዓለምን ፍርድ ሁሉ የሰጣቸው ኢየሱስ ክርስቶስ ልጆች ይባላሉ። እኛም የሐዋርያትን ትምህርት የነቢያትን ትምህርት እንቀበላለንና የድንግል ማርያምን አማላጅነት ምልጃ እናምናለን እንተማመናለንና ምኖች ተብለን እንጠራለን? ምኖች እንባላለን? የማን ልጆች ነን? የማን ልጆች ነን? የአበበ የከበደ እንዳትለዋል። አበበ ከበደ በምንድን ነው የወለዱት? በሥጋ ወለዱ። ከእግዚአብሔር ደግሞ በጥምቀት ስንጠመቅ የማን ልጆች እንባላለን? የእግዚአብሔር ልጆች። ስለዚህ እግዚአብሔር አካላዊ ቃል ወልድ ኢየሱስ ክርስቶስን የወለደች ድንግል ማርያም ናትና የማን ልጆች እንባላለን? የድንግል ማርያም ልጆች እንባላለን። እየንታ አበዊኪ ተወልዱ ለኪ ደቂቅ ማለት ይሄ ነው። አባቶችሽ ፋንታ ልጆች ተወለዱልሽ እያልን እመቤታችን ሁልጊዜ እንለምናታለን፣ እንጠራታለን። የለመኗትን የጠየቋትን የማትረሳ የማትነሳ ወላዲተ አምላክ ድንግል ማርያም እንኳን ሳሊለነ ቅድስት ብለው ለሚጠሯት ስሟን ለሚያመሰግኑ ለተጠመው ውሻ የምታዝን የእመቤታችን የድንግል ማርያም እኮ ውዳሴዋ ቅዳሴዋ አይታችሁ ከሆነ ለተዳደፉት ለኃጥአን አሳስቢ ለጻድቃን አይደለም። እመቤታችን ድንግል ማርያም እኮ ለዚህ ነው ስታነባም ስታለቅስም እነሆ የወደቁትን ከሕግ እግዚአብሔር የራቁትን ማርልኝ እኮ ነው የምትል። ጻድቃንንማ ከሥራቸው የተነሳ ትምራቸዋለህ። ኃጥአንን ብትምራቸው ግን መሐሪነትህ የሚታወቀው ያን ጊዜ ነው። ለዚህ የእመቤታችንን እንባ ኃጥኡን ያስምራል። የወደቁትን የተዳደፉትን ድሀ አደግ የሆኑትን እናት አባት የሌላቸው በረሃ የወደቁትን አካላቸው የጎበጠ እጅ እግራቸው የተቆረጠ ዓይናቸው የፈረጠው እነሱ እመቤታችን ድንግል ማርያም በምልጃዋ ታስምራለች ማለት ነው። በመጨረሻ ዘመን አሁን የናቋትም ወደ እግሯ ጫማ መጥተው እንደሚሰግዱ በመጽሐፍ ቅዱስ እኮ ተጽፏል። ምእመን ለዚህ ሐዋርያት፣ ጳጳሳት፣ ሊቃውንት ሙሉ በሐዲስ ኪዳን በስሟ የሚተማመኑትን ሁሉ ልጆቿ ዛሬ ቆሎ ቆርጥመው ውሃ ተጎንጭተው በየገዳማቱ በየአድባራቱ መላ ሌሊቱን ንኢ ንኢ ድንግል ማርያም ምስለ ሚካኤል ወገብርኤል እያሉ የሚያመሰግኗትን ሁሉ በረከተ ሥጋ በረከተ ነፍስን ታድላለች ማለት ነው። ድንግል ማርያም የተመሰገነች ነው። ለዚህ ወላዲተ አምላክ ድንግል ማርያም ከአዳም ጀምሮ እግዚአብሔር እንዴት አድርጎ በምሳሌ እየሳለ በአባቶቻችን እየመሰለ ለአዳም በድንኳን መስሎ ለአዳም ነው ሰይጣን በወረወረው ድንኳን ደብተራ አድርጎ ሰጥቶ እየነቀለ እየተከለ ሌሊት ከቆሮ ቀን ከሐሩሩ ይከላከልባት ይድንባት እንደነበረ እኛም እመቤታችን ድንግል ማርያም ሳሊ ለነ ቅድስት ሆይ ለምኝልን ስንል ከሚመጣው ፈተና ከተሰረዘረው ጦር ሁሉ የምትሰውረን የምትከልለን ወላዲተ አምላክ ድንግል ማርያም ናትና ሳሊ ለነ ቅድስት ሳንላት አንውልም።
አንውልም ምእመናን የጭንቃ አማላጅ ስለሆነች ፈጥና ደራሽ ስለሆነች እንባችን ስለምታብስ ጸሎታችን ስለምትቀበል ወደ ልጇ ወደ ኢየሱስ ክርስቶስ ስለምታደርስ እንለምናታለን። የሚጠጣ እኮ የላቸውም ብላ ረሃባችን የገደዳት፣ ጥማችን የገደዳት፣ ጉስቁልናችን የገደዳት እንዲሁም ኀፍረታችን የምትከልል ወላዲተ አምላክ አይደለችምን? ዛሬ የሚንቋት ዝቅ ዝቅ የሚያደርጓት ሁሉ በኋላ አንገታቸውን ደፍተው ማሪን ይቅር በይን እያሉ እንደሚመጡ በመጽሐፍ ቅዱስ ተጽፎ ይገኛል ማለት ነው። ለዚህም እመቤታችን ወላዲተ አምላክ ድንግል ማርያምን ማመስገናችን ብልህነት፣ ጠቢብነት እንጂ የዋህነት አይደለም። ሌሊት በሰዓታት ቀን በቅዳሴ ስለ እመቤታችን መስማት ማዳመጥ ብልህነት እንጂ ሞኝነት አይደለምና በኋላ የምናገኘው በረከት፣ በኋላ የምናገኘው ረድኤት ይበልጥብናል። በኋላም ወንጌሉ ሲነበብ እናንተ ድሆች ብፁዓን ናችሁ የሚል አሁን የምንራብ አተን አይደለም፣ አሁን የምንጾም አተን አይደለም። በምድር ላይ የሚራቡ በኋላ በሰማይ ይጠግባል። መንግሥተ ሰማያትን የሚወርስ ሰው ያ ጠጋቢ ይባላል። እግዚአብሔር በረከቱን የማይነሳን፣ እግዚአብሔር ረድኤቱን የማይነሳን ከዚህ የተነሳ በነገራችን ላይ ድሆች ማለት ደሃ የሚባል ሰው በምድር ላይ ሀብት ያጣ አይደለም፣ ቤት ያጣ አይደለም፣ የሚበላው ያጣ አይደለም። እምነት ያጣ ሰው፣ ምግባር ያጣ ሰው ነው ደሃ የሚባለው ምእመን። ባለጸጎችማ ተስፋቸው በምድር ላይ ነው። በሚያገኙት ሀብት ከእግዚአብሔር ይልቅ ሀብታቸውን ተስፋ አድርገው የሚኖሩ ሰዎች እነሱ በኋላ ርስቱን መንግሥቱን መውረስ አይችሉምና ዛሬ ግን ስለ እግዚአብሔር ብለን የምንራብ፣ ስለ እግዚአብሔር ብለን የምንጠማ እነሆ በትሕትና የተሞላ በፍቅር የተሞላ በአንድነት የተሞላ በትሕትና የተሞላ ባለጸጎች ነን እንጂ ድሆች አንባልም። ከዚህ የተነሳ ቅዱስ ወንጌል በሉቃስ ወንጌል ምዕራፍ 6 ቁጥር 20 እስከ 24 ላይ የሚናገረው ጌታ ለደቀ መዛሙርቱ ዓይኖችን ቀና አድርጎ አንስቶ ስለ ባለጸጎች ወይም ስለ ድሆች እያነጻጸረ የተናገረው ይህንን ነው። አምላከ ቅዱሳን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ነገ ጾመን ትንሣኤዋን፣ ፋሲካዋን፣ ዕርገቷን ለማየት እግዚአብሔር ይርዳን። ምእመናን ካልጾሙ ፋሲካ ካላዘኑ ደስታ የለምና ዛሬ በጾም በቅዳሴ በቅዱስ ቁርባን ሁላችንም አንድ ላይ ሆነን ነገ አረገች ለማለት እግዚአብሔር ያውቃል። አስተማረን እግዚአብሔር፣ የመከረን እግዚአብሔር፣ ይችን ደቂቃ የሰጠን የሰበሰበን ልዑለ ባሕሪ አምላካችን ኢየሱስ ክርስቶስ በኋላም ሰማያዊት በሆነች ኢየሩሳሌም እንዲሰበስበን ቅዱስ ፈቃዱ ይሁንልን። ወደ ሥርዓተ ቅዳሴው እንሄዳለን። ይቆየን።